ያለምንም ዋስትና እስከ 150 ሺህ ብር ከኢትዮጵያ ንግድ ባንክ መበደር የምትችሉበት አማራጭ መቅረቡን ሰምታችኋል። ጤና ይስጥልኝ። ይህ አዲስ ቢዝነስ ሪቪው ነው። የኢትዮጵያ ንግድ ባንክ ሲቢ በእጅ የተሰኘ ደንበኞቹ ያለምንም ዋስትና እስከ 150 ሺህ ብር መበደር የሚችሉበትን አማራጭ ይዞ መቅረቡን ሰምተናል። በዚህ ቪዲዮ ይህንን የብድር አገልግሎት ለማግኘት የሚያስፈልገው መስፈርት ምንድነው? የቀረቡ የብድር የመመለሻ ጊዜ አማራጮችስ ምን ይመስላሉ? እንዲሁም ወለዱስ ስንት ነው የሚለውን በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻው ድረስ እንድትመለከቱ ይሄ መረጃ ይጠቅማል ብላችሁ ለምታስቡት ወዳጃችሁም ሼር እንድታደርጉለት እንጋብዛለን። የኢትዮጵያ ንግድ ባንክ በይፋ ያስተዋወቀው ይሄው ሲቢ በእጅ የተባለው የዲጂታል የብድር አገልግሎት ማግኛ ስርዓት የሚገኘው በሲቢ ብር የሞባይል መተግበሪያ ላይ ሲሆን በዚህም ደንበኞች የወር ደሞዛቸውን በሲቢ ብር ብቻ በመቀበል እስከ 150 ሺህ ብር ድረስ መበደር የሚችሉበት አማራጭ መቅረቡን ነው የኢትዮጵያ ንግድ ባንክ ይፋ ያደረገው። አዲስ ቢዝነስ ሪቪው ከኢትዮጵያ ንግድ ባንክ መስፈርቱ ምንድነው? የቀረቡ የብድር አማራጮችስ ምን ይመስላሉ? እንዲሁም ወለዱስ ስንት ነው የሚለውን መረጃ አግኝቷል። በዚህም ይህንን የብድር አገልግሎት ለማግኘት የሚያስፈልገው መስፈርት ይህንን የብድር አገልግሎት የሚፈልግ አንድ ግለሰብ ይህንን አገልግሎት ማግኘት እንደሚፈልግ ለሚሰራበት ተቋም ማሳወቅና ደሞዙንም በሲቢ ብር አማካኝነት መቀበል ይገባዋል። በዚህም የምትሰሩበት የድርጅት ከኢትዮጵያ ንግድ ባንክ ጋር በሚኖረው ስምምነት መሰረትና እናንተም በአቅራቢያችሁ ወደሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ በመቅረብ ይህንን አገልግሎት ማግኘት እንደምትፈልጉ በማሳወቅ አገልግሎቱ ተጠቃሚ መሆን መጀመር ትችላላችሁ ማለት ነው። የቀረቡ የብድር አማራጮችን በተመለከተም የኢትዮጵያ ንግድ ባንክ በዚሁ ስርዓት የአጭር የመካከለኛና የረጅም ጊዜ ብድሮች በሚል የብድር አገልግሎቶችን ማቅረቡንም ተመልክተናል። የአጭር የመካከለኛና የረጅም ጊዜ ብድሮች ስንል ያጭር የምንለው የአንድ ወር የብድር አገልግሎት ነው። የ6 ወር የ9 ወርና እስከ 1 አመት ጊዜ ድረስ የብድር አገልግሎት ማግኘት ትችላላችሁ ተብሏል። ለምሳሌ የ1 አመት የብድር አገልግሎት የምትወስዱ ከሆነ የምትመልሱት ወይም ደግሞ መመለሻ ጊዜ በየወሩ ከደሞዛቸው የተወሰነ ክፍያ እየተቆረጠ በ1 አመት ጊዜ ውስጥ የወሰዳችሁትን የብድር አገልግሎት የብድር ክፍያ ወይም የብድር ገንዘብ መመለስ የምትችሉበት አማራጭ እንዳለም አዲስ ቢዝነስ ሪቪው ከባንኩ ያገኘው መረጃ ያመለክታል። የወለድ መጠኑንም በተመለከተ ይህንኑ መረጃ ከኢትዮጵያ ንግድ ባንክ አግኝተናል። ትንሹ የተባለው የአንድ ወር የብድር አገልግሎት የምትጠቀሙ ከሆነ 8 በመቶ ወይም ደግሞ 8% ወለድ ተከፍላላችሁ ማለት ነው። የ6 ወር የብድር አገልግሎት የምትወስዱ ከሆነ ደግሞ 14% ወይም ደግሞ 14 በመቶ ወለድ ተከፍላላችሁ ማለት ነው። የ9 ወር የብድር አገልግሎት የምትወስዱ ከሆነ ደግሞ 17 በመቶ ወይም 17% ወለድ ተከፍላላችሁ። ትልቁ የሚባለው የረጅም ጊዜ ክፍያ የ1 አመት ነው። የ1 አመት ብድር የምትወስዱ ከሆነ ደግሞ የወለድ መጠኑ 20 በመቶ ነው። ለምሳሌ በረጅም ጊዜ ክፍያ የ1 አመት ብድር 150 ሺህ ብር ብትበደሩ መጨረሻ ላይ የምትከፍሉት የወለድ መጠን 30 ሺህ ብር ይሆናል ማለት ነው። ይህንን መረጃ ጠቃሚ ሆኖ እንዳገኛችሁ ተስፋ እናደርጋለን። እንደዚህ አይነት ጠቃሚ መረጃዎችን እና ቢዝነስ እና ፋይናንስ ነክ ዜናዎችን የምታገኙበትን የዩቲዩብ ቻናላችንን እና የሶሻል ሚዲያ አካውንቶቻችንን እንድትከተሉ እንጋብዛለን። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ እናመሰግናለን።